አንሰካከሳትም የሊቨርፑል ደጋፊ ላትበላት እንደሆንሽ እንተዋወቃለን አቤት ቶተናም ምን አይነት አጫው ያረባ ሁለት ቀይ ካርድ ምን አይነት የድድብና ስራ ቢሰራ ነው ሊቨርፑል እኔ እውነቷን ሐቁን ስናወራ ማለት ነው ሊቨርፑል የፈለገ መጥፎ አቋም ላይ ቢሆን ቶተናምን ከማሸነፍ ወደ ኋላ እንደማይል እናውቀዋለን ቶተናም በቃ እንደዚህ ሪቻርልሰን ብቻ ሁሌ ከያመቱ ተቀይሮ የገባ ድራማ ያስመለክታል ምንድነው ይሄን ሁሉ ሳጠብቀን በቃ ቶተናም ከሞተ በኋላ ይንፈራፈራል ዝም ብሎ ምንም ላይ ቀይር ነገር ሮሜሮ ሲወጣማ በጣም አበሳጨኝ በጣም ምን አይነት ስራ እንደዛ አይነት አረ በስማ ቶሌሎ እንደዚህ አይነት የድድብና ስራ አይሰራም እኮ ጭራሽ ያገሩ ልጅ ነው ሲመንስ ማለት እንዴት በዛ ሰዓት የማይደረግ ነገር እኮ ነው ያደረገው ኤሶዬ ግን ምንድነው ኤሴል ነው እንደተጎዳው እኔ አሳሰብኝ ካገባ በኋላ እንደዛ መሆኑ ማለት ነው በጣም አስኪ ችግሮች ናቸው ግን ምን አይዛክ ኖራል የሚያገባው ኤኪቲኬ ነው የሚጠቅማቸው ኤኪቲኬ ነው አሁን ላይ የሚገርም ጨዋታ ብንመለከትም ማለት ነው ዞሮ ሊቨርፑል ለቶተናም እንደማያንስ እናውቀዋለን በእውነት ከፋኝ በእውነት በቃ አንድ የዩናይትድ ተጫዋች እንደተጎዳ ነው ፊል ያደረኩት በእውነት በጣም ሲሪየስ የሆነ ኢንጁሪ አይሳክ በእውነት በጣም ነው የከፋኝ ወይ ብሩኖ ኦር የሆነ በቃ ቤሞ ምናምን አንድ ሰው ከምርጥ የምንወዳቸው ዩናይትድ ተጫዋቾች እንደተጎዱ ነው ፊል ያደረኩት ምንም ዩናይትድ ደጋፊ ቢሆን ማለት በጣም ኤክስፔንሲቭ የሆነ ጎል ነው ያስቆጠረው በጣም ኤክስፔንሲቭ እና እኔ ጎሉን ባይገባና ሊቨርፑል ነጥብ ጥሎ አይሳቅ እንደዚህ ባይጎዳ ጥሩ ነው ብዬ ነው ማስበው ሊቨርፑል የሆነ ሞመንተማቸውን እያገኙ ያለ ይመስላል ሁሉም ጥሩ ነገር እያሳየ ነው አሁን በዚህ ሰዓት ደግሞ አይሳክን ማጣት እንደዛ ውድ ተጫዋች እንደዛ ለቲሙ ወሳኝነት ያለው ተጫዋች ማጣት በጣም ከባድ በእውነት በጣም ነው ያዘንኩት በእውነት ሶሪ ሊቨርፑል ፋንስ በእውነት አይዟችሁ ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ እንዴ አንዴ ለዶሮ አጀማው አንዴ ለዶሮ ሞቅ ያለ ጭብጨባ ለየትኛው ዶሮ እንዳትሉኝ ምረጡና ደስ ስላላችሁ ዶሮ አጨብጭቡ እኔ ግን ዛሬ ነጯ ዶሮ ማለት ነው እንዴት ጥሩ እንደነበረች አተ በቀዮቶባት ያሳየችው ተጋድሎ አንዳንዴ ተሸናፊን ማድነቅ መቻል አለብን ሁሌ እኮ መተን እዚህ ያሸነፈን ቡድን ብቻ ማድነቅ የለብንም በቃ ግን አንድ ስህተት አግኝቼባታለሁ ዶሮ አለ ምንድነው እሱ የዲሲፕሊን ችግር ነው በቃ ጃቪ ሲሞንስ የሚሉት ተመልከቱት ከኋላ ሄዶ ሃንግ ነው እንደሚሰራው መራግ ምን አባከል ሰራ ነው ሰው እንደዚህ ከመሬት ተነስተ ምረግጠው እንዴ የሱ ይገርማል እንዴ ሮሜሮ የሚሉት ራሱ እንዴ ኮናት የለቡን ካላወለቁት እንዴ አያና እንዴ አንተ እንዴ አይደረግም እና ዛሬ ቶትናም ሊያዩ ትልቁ ግድፈት ምንድነው የወላጅ ከተተል ያስፈልጋል ወላጅ ማምጣት ያለባቸው ተጫዋቾች አሉ ሀገራችን ውስጥ ደግሞ ሚኮስፐርስ ራሱ ወላጅ ማምጣት አለበት እንደዚህ ዲሲፕሊን የሌለው ቡድንን እንዴት ነው የሚደግፈው ሚኮስፐርስ እንዴ ይሄ እኮ የሚያሳየው ሚኮስፐርስ ራሱ ዲሲፕሊን እንደሌለው በቃ እንዴት አንተ ወይኔ ገቶና ዛሬ በእውነት እኔ እንደው መጨረሻ ላይ አልቆጠርኩላችሁ ምን አገባኝ እኔ እኮ አገባኝም እኮ ስለዚህ ጨዋታ ግን ቆጠርኩላችሁ በቃ የሆነ በተለይ ሪቻርልሰን ሲገባ ማለት ነው እንደሚያስቆጥር በጣም እርግጠኛ ነበርኩኝ እንደ ሊቨርፑል የሚቀነው ቡድን የለም ጎል ለማስቆጠር እና ቶትንሃም ላሳየው ግን ተጋድሎ አስገርሞኛል ሊቨርፑል ደግሞ ወሳኝ 3 ነጥብ አንስተዋል ጀማው ይመቻችሁ ውይ ተመስገን ጀማው እጅግ ማለት ነው አስጨናቂ ጨዋታ ደግሞ አስጨናቂ በተለይ ደግሞ የባለፈው የወልቭስ ጨዋታ ተውስታ ላለበት ሰዎች ጀማው እጅግ አንገፍገፍ የሆነ ኳስ ጀማው እንኳን ደስ አላችሁ 3 ነጥብ ከዚህ ሜዳ ላይ ጀማው ላለፉት አመታት እጅግ ስንፈተንና ስንቸገርበት ከነበረው ሜዳ ላይ መተን ድፍን 3 ነጥብ ይዘን ወጣናል በቃ አንድ ለባዶ በሆነ ውጤት ጀማው እንኳን ደስ አላችሁ በቃ አንድ ጎል እናግባ እንጂ ውጭር አድርገን ከልከለ በለ ይዘን ወጣናል እንኳን ደስ አላችሁ ይህ ውጤት ማለት ጀማው ሲቲን ማለት ነው አሸንፎ ወደፊት መጥቶ አንደኝነት ላይ ተቀምጦ ምድረ ቋጣሪ ወሽመጥ ቆራጭ ቋጣሪ በሙሉ ላያችን ላይ እየቋጠረ ነው ይህንን 3 ነጥብ ማሳካት የቻልነው እንችላለን ጀማው የሚመለከቱም የማይመለከቱም ሲቋጠርብን ነበር ሲቲን ፈቀቅ አድርገን ወደ አንደኝነታችን ተመልሰናል ከዚህም በኋላ ወጥረን የምንቀጥል ይሆናል ጀማው እንኳን ደስ አላችሁ ሼር ኮፒ ሊንክ አድርጉ አዳርሱልኝ ካሞን ጋናርስ ካሞን